ምንድነው የሚመጣው? ወደሱ የሚመጣው በረከት ምንድነው? ሀብት ይመጣል። ሀብት ከሱ ውስጥ ነው ወደ ውጭ ወጥቶ ወደሱ የሚመለሰው ማለት ነው። እኔ ማለት ወይም ያ ሰው አይዲያል ሰው ማለት ነው። ያ ሰው ቅድም ታሞ የነበረው አይምሯችሁ ሳሉትና ያ ሰው ከዳኔ በኋላ የሌሎችን ሰዎች ችግር በህልሙ ሲፈታ የሱ ህይወት በገንዘብም ያድጋል፣ ሀብታም ይሆናል። ሀብት ስል ደግሞ እዚች ጋር ገንዘብ ብቻ አይደለም እያልኩኝ ያለሁት። ሀብት ገንዘብ ብቻ አይደለም እኛ እንደምናስበው ማለት ነው። ሶ የሰውየው ሀብታም ይሆናል። ዘንዋት ሀብታም ብቻ አይደለም መሆን ያለበት ሰውየው ማለት ነው። ስኬታማ መሆን አለበት። ስኬት ስል ደግሞ ምን ማለት ነው? በሁሉም በኩል ማደግ ማለት ነው። ለምሳሌ ገንዘብ ኖሮት ጤና ኖሮት ከሰው ማይግባባ ከሆነ ወይም የሆነ ጉድለት ካለበት ስኬታማ ሰው አይደለም ይሄ ሰው። ጤናማ ሆኖ ገንዘብ ኖሮት ቤተሰብ ኖሮት ትዳሩ የፈረሰ ሰው ስኬታማ ሰው አይደለም። ይሄ ስኬታማ ሰው አይደለም። ሶ ምንድነው ማደግ በሁሉ ነገር ላይ መሆን አለበት፣ መገለጥ አለበት ማለት ነው። ገንዘብ ኖሮን ጤናማ ካልሆን ስኬት አይደለም ይሄ። ገንዘብም ጤናም ጥሩ ግንኙነትም ሁሉም ነገር የሞላበትን ነው፣ ሁሉም ነገር የሚያድግበትን ህይወት ነው ስኬታማ ብዬም ብለው ማለት ነው። ፐርሰናሊ ሶ አንድ ሰው ጤናማ መሆን አለበት፣ ከችግሩ መላቀቅ አለበት። መጀመሪያ ትልቅ ችግሬ ብሎ የሚያስበው ከዛ ችግር መውጣት አለበት በመጀመሪያ። ዘንዋት ሌሎች ችግሮች በህይወቱ ስለምታዩ ያንን ችግር እየፈታ ከሚኖር ራዕይ ወደ ማሳካት ትኩረቱን እንዲስብ ህልሙን መቅረጽ አለበት ያ ሰው ማለት ነው። ዘን ህልሙን በማሳከት ሂደት ውስጥ ሀብታም ይሆናል። ሀብት ስል ገንዘብ፣ ደስታ፣ ሰላም እነኚህ በረከቶች ይኖራሉ ማለት ነው። ከዓለም አይደለም የሚመጣው ከውስጡ ነው የሚወጣው ማለት ነው። ሶ በውስጡ ያለውን ነው እንዲመለከት የሚያደርገው ህልሙ ወይም ራዕዩ። ራዕይ ከውስጥ ነው ወደ ውጭ የሚወጣው በተፈጥሮ ማለት ነው። ስለዚህ በውስጥ በኩል ያለውን ሀብት ነው ወደ ውጭ የሚያወጣው ማለት ነው። ያ ሰው ራዕይ መቅረጽ ያልኩት እሱ ነው። በመቀጠል ስኬታማ መሆን አለበት። ሰው ስኬታማ መሆን አለበት። በሁሉም በኩል የሚያድግ ህይወት መሆን አለበት። የሁሉም ሰው ህይወት ማለት ነው። ይህንን የምናደርግበት መንገድ አለ። በዙሪያችሁ ያሉትን ሰዎች ሲታዩ እየታገሉ ከሆነ እናንተ መታገል አለባችሁ ማለት አይደለም። ነቨር እንደዚህ መሆን የለበትም። እኔ ብዙ ጊዜ አይቻለሁ። በዙሪያ ያሉ ሰዎች በጣም ብዙ ሰዎች ማለት ነው ሲታገሉ ያለው እኔም እያደረግኩኝ ነበር ሳላውቅ ማለት ነው። ዝም ብዬ በደመነፍስ ሰዎች ሲያደርጉ ሳይ ሄጄ አደርጋለሁ። በዚህ ነው መንገዱ ሲባል በዚህ ሄዳለሁ፣ በዚህ ነው ሲባል በዚህ ሄዳለሁ። ግን መሆን የለበትም። የሆነ አቅጣጫ መኖር አለበት ለሰው ልጅ ማለት ነው። ራዕይ ወይም ህልም ሊኖረው ይገባል። ሶ ይህንን ነው የምናደርገው ማለት ነው። ይህንን ነው የምናደርገው። ሰው ጤናማ፣ ሀብታም እና ስኬታማ መሆን አለበት። ሰው ከእውነት መኖር አለበት። እውነት ስል ሁሉ ነገር ካለበት ዓለም ውስጥ መኖር አለበት። ያ ዓለም የት ነው ያለው? በውስጥ በኩል ነው ያለው። በነገራችን ላይ ማለት ነው ይህን ነገር ደጋግሜ ነው የሚነግራችሁ። በቀጣይ በሚሰራው ቪዲዮዎች ውስጥም ደጋግሜ የሚነግራችሁ ነገር ነው ይሄኛው ማለት ነው። ከዚህ በፊት ተፈጥሮ ማያውቅ ነገር መፍጠር የሚችል ኃይል ለሁላችንም ተሰጥቶናል። ለሁላችንም ማለት ነው። ይህ ማለት ምን ማለት ነው? የሆነን ነገር ማለት ነው በአእምሯችሁ ውስጥ ከሌለበት ማለት ነው ከአየር ማለት ነው መፍጠር ትችላላችሁ። አእምሯችሁ ውስጥ ብቻ ማለት ነው። የፈጠራችሁትን ነገር አውጥታችሁ ደግሞ የሚታይ ነገር አድርጋችሁ ለሰው መስጠት ትችላላችሁ። ለሰዎች ለብዙ ሰዎች በሰጣችሁ ቁጥር የእናንተ ህይወት ያ የግለሰቡ ህይወት በዛ በሰጠው ልክ ይባዛል ማለት ነው። ከፍ ይላል።
አንድ ሰው ከፍ ማለት ከፈለገ አብዝቶ መስጠት አለበት ማለት ነው። ብዙ መስጠት አለበት ለብዙ ሰው። ስለዚህ ለመስጠት ማንነትን ቀድሞ ማቀየር ያስፈልጋል። ማንነታችን ምን እንደሚመስል መረዳት ያስፈልጋል። በመቀጠል ምንሰጠውን ነገርን ማወቅ ያስፈልጋል። በተፈጥሮ ማለት ነው ይታወቃል። በነገራችን ላይ ወደ ውስጥ ራሳችሁን መጠየቅ ከጀመራችሁ ከዛሬ ጀምሮ እስኪ መጠየቅ ጀምሩ ራሳችሁን። እኔ ማን ነኝ? ለምንድን ነው ወደዚች ምድር የመጣሁት? ምን እያደረግኩኝ ነው? የሚሰራውስ ነገር ትርጉም እየሰጠኝ ነው ወይ ብላችሁ ራሳችሁን ጠይቁ። በእርግጠኝነት ይህን ጥያቄ ደጋግማችሁ ራሳችሁን ከጠየቃችሁ ታገኙታላችሁ ነገሩን ማለት ነው። ሶ ይህንን ነው የምናደርገው ማለት ነው። በውስጥ በኩል ዓለም አለ፣ በውጭ በኩል ዓለም አለ። በውስጥ በኩል ያለው ዓለም በነገራችን ላይ የውጩን ይበልጣል ብዬ ነው የማምነው። በውስጥ በኩል ያለው የውጩን ዓለም ይበልጣል። ሶ በውስጣችሁ ከምንም ከባዶ ማለት ነው ምንም መፍጠር የሚችል የተሰጠን ስጦታ አለ ለሁላችንም ማለት ነው። ለሁላችንም ሶ ያን ኃይል ነው ወደ ውጭ ወጥቶ ዓለምን እንድለውጥ የምናደርገው ማለት ነው። ዓለምን እንድለውጥ ሶ ያንን ቦታ ያገኛችሁ ቀን ማለት ነው። ያንን እየነገርኳችሁ ያለሁትን ቦታ ካገኛችሁ ስለ ራሳችሁ አይደለም የምታስቡት። የምሬ ነው የምላችሁ። ስለ ራሳችሁ ሳይሆን ስለ ዓለም ነው የምታስቡት። እናንተ እዚች ምድር ላይ በመኖራችሁ ምድር ትባረካለች፣ ሰዎች ይባረካሉ ማለት ነው። ያንን በውስጣችሁ ያለውን አውጥታችሁ ወደ ውጭ ለዓለም ማካፈል የጀመራችሁ ቀን ነው ህይወታችሁ የሚለወጠው። ሰው ጤናማ መሆን አለበት፣ ሀብታም መሆን አለበት፣ ስኬታማ መሆን አለበት። ሰው ከእውነት መኖር አለበት። አብነት መልካስ ነበርኩኝ። በቀጣይ ቪዲዮዎች በደንብ ዲፕሊ ገብተን እናወራለን። በጣም አመሰግናችኋለሁ። ባይ